ከባለቤቷ ጋራ በሰላም መኖር የማትፈልግ ሴት የለችም። የጤና ችግር ከሌለ በስተቀር ወይ ደግሞ መጥፎ ልማድ ከሌለ በስተቀር ከባለቤቷ ጋራ በሰላም መኖር የማትፈልግ ሴት የለችም። በዛው መጠን ደግሞ ሰላም ሲሆን የሚጨንቃትም ሴት አለች። ለምንድን ነው ሰላም የሆነው? ብቻ ነገር የምትፈልግ ሴት። ይሄ የራሷ ልማድ የራሷ የአይምሮ ጤና ችግር ያለባት ሴት ነው። ከሚስቱ ጋራ በሰላም መኖር የማይፈልግ ወንድ የለም። የትኛውም ወንድ ከሚስቱ ጋር በሰላም መውጣት፣ በሰላም መግባት፣ በሰላም መኖር ይፈልጋል። በዛው መጠን ደግሞ ሰላም ሲሆን ደግሞ የሚጨንቀው ሰው አለ። በነገራችን ለሰዎቹ አይታወቃቸውም። ነገር ግን እንዲህ አይነት ባህሪ ያለባቸው ልክ ቤቱ ሰላም ሲሆን የሆነ ነገር ይፈልጉና ነገር ያስነሳል። ከዛ በኋላ ጭቅጭቅ ነው። በቃ አንድ ሳምንት ጭቅጭቅ፣ አንድ ሳምንት ሰላም ነው። ከዛ በኋላ ምን ይሆናል? ያ ቤት ጭቅጭቅ ልማድ ይሆንበታል። ነገር ልማድ ይሆናል። አንድ ሳምንት ሰላም ነው፣ አንድ ሳምንት ጭቅጭቅ ነው። ያ ጭቅጭቁን ልማድ ይሆናል። ምናልባት ሜቢ ታዝባችሁ ከሆነ አላቅም፣ ምንም በሌለበት ቦታ ላይ ነገር ፈልገው የሚነጋገሩ ባልና ሚስቶች አሉ። ረጅም ዓመት እስከ 19 ዓመት በትዳር ይኖሩ። እሷም የሆነ ነገር ትፈልግና ትነጋገራለች፣ የሆነ ነገር ይፈልግና ከሷ ጋር ይነጋገራል። ራሱን መቆጣጠር ላይ ስራ አልሰራም፣ ራሷን መቆጣጠር ላይ ስራ አልሰራች። ብቻ ግን ያናድደዋል ብላ የምታስበውን የሆነ ነገር አውቃም ይሁን ሳታውቅ ታረጋለች። እሱን አውቃሚውን ሳታውቅ ያደረገችውን ነገር በማለፍ ፈንታ በመምራት ፈንታ ወደ ጭቅጭቅ እንደሚወስድ እያወቀ በሱ ነገር ይነጋገራል። ረጅም ጊዜ በመቆሳሰል እንደዚህ ያሳልፉ ሰዎች አሉ። ከባለቤቷ ጋር በሰላም መኖር ትፈልጋለች። በሰላም እንዴት መኖር እንደሚቻል ደግሞ ብዙ ጥናት ማታረክ ሴት አለ። ከሚስቱ ጋር በሰላም በደስታ መኖር ይፈልጋል። በሰላም በደስታ እንዴት መኖር እንደሚቻል ደግሞ በጣም ብዙ ኢንቨስት አድርጎ የማይሰሩበት ወንዶች ማለት ነው። እኔ ምናልባት ባሎች ከሆናችሁ ሚስቶች ከሆናችሁ ከሚስት ጋር በሰላም መኖር የምትፈልግ ከሆነ መስራት ያለብህ ራስ ላይ እንዴት ነው በሰላም ከሚስቴ ጋር እምኖረው ብለህ በጥንብ ጥናት አድርገህ መስራት አለብህ። እንደዛ ከሆነ ብቻ ነው በሰላም የምትኖረው። አንድ ሰው እንዴት ነው ገቢን ማሻሻለው ብሎ ስራ ከሰራ እንዴት ነው በሰላም የምኖረው ብሎ እንዴት ስራ ይሰራል? እንዴት የሆነ ጥናት አያደርግም? እና እኔ ባልና ሚስቶች ሆናችሁ በሰላም መኖር ፍላጎት የሆናችሁ ምኞት ብቻ የሆነባችሁ ሰዎች ካሉ በምኞት ብቻ የሚመጣ ሰላም ነው። በስራ ነው የሚመጣው፣ ዋጋ በመክፈል ነው የሚመጣው፣ በማንበብ ነው የሚመጣው፣ በመስማት ነው የሚመጣው፣ በየቀኑ የሆነ ነገር በማሻሻል ነው የሚመጣው እንጂ ሰላም በምኞት አይመጣም። እንደውም አንድ ጋዜጠኛ ብዙ ጊዜ ስለ ሰላም አውርተናል፣ ስለ ሰላም ዘፍነናል፣ ግን ሰላም አልመጣም እና ለምን ራሱ የሰላሙን ጌታ ወደ ቤት አናስገባው፣ ወደ እንትናችን አናስገባም አለ ተብሎ ይወራል። ሰላም የሚመጣው በስራ እንጂ በምኞት አይደለም። ከባለቤትሽ ጋር መኖር የምትፈልጊ ከሆነ ሰላም በመመኘት ብቻ እኔና እሱ ሰላም እንድንሆን እንፈልጋለሁ በማለት ብቻ አይመጣም። በዚህ ጉዳይ ላይ በደንብ ራሳችሁ ላይ መስራት የምትፈልጉ ካላችሁ ባልና ሚስቶች ክፍለ ሀገርም አዲስ አበባ ውጭ ሀገርም ያላችሁ ትክክለኛው ሰዓት አሁን ነው። ወደ ድርጅታችን ጎራ በሉ። 09774050 ላይ ደውላችሁ መመዝገብ ትችላላችሁ። እመኑኝ፣ ቤታችሁ ሰላም ያለበት፣ ደስታ ያለበት፣ ፍቅር ያለበት፣ መከባበር ያለበት፣ መተሳሰብ ያለበት፣ ደስታ ያለበት ቤት ይሆንላችኋል። ይሄ ትክክለኛ ሰዓት ነው። አመሰግናለሁ።